እና ኤርትራ በአዲስ አበባ ምድር ላይ እንግዲህ በዋናነት ስራ አድርገው የያዙት ዘረፋንና ስርቆትን ማጭበርበርን ነው። እኔም የሰማሁትን ነው እኔ አይደለሁም ያልኩት። ለማንኛውም ኤርትራኖች ዘረፋን፣ ማጭበርበርን፣ ስርቆትን እንደ ዋንልቅ ስራ የሚሉትን አድርገው ወስደውታል ነው እየተባለ ያለው። ይሄ ነገር ደግሞ ነገ ብዙ ነገሮች ሊያስገባ ይችላል። ብዙ ነገር ሊያመጣብን ይችላል። ስለዚህ በሚችሉት አቅም ከዚህ ነገር ቢቆጠቡ መልእክቴ ነው። አሁን ለምሳሌ የሆነ ሱቅ ውስጥ ገብተው ወይንም የስልክ ቤት ውስጥ ገብተው ምናልባት ወርቅ ቤት እንኳን መድፈር አይችሉም፣ እንደ ባንክ ነገር መድፈር አይችሉም። ግን አብዛኛውን ጊዜ ስልክ ቤት ላይ ትኩረታቸው ስልክ ቤት ላይ ይገቡና የሚገዛ ሰው መስለው ምናምን ወይም ዕቃ ያዥልኝ በማለት አደንዛዥ ነገር በማስነካት የሚያጭበረብሩ፣ የሚሰርቁ፣ የሚዘርፉ እንዲሁም ደግሞ ታክሲ ኩንትራት በመያዝ ሙሉ የታክሲ ተሳፋሪ ሰው በመምሰል እንዲሁም ረዳት ሹፌርን ጨምሮ ማለት ነው ለዘረፋ፣ ለስርቆት እየተነሳሱ ያሉት የኤርትራ ሰዎች ናቸው። እና ኤርትራ በአዲስ አበባ ምድር ላይ እንግዲህ በዋናነት ስራ አድርገው የያዙት ዘረፋንና ስርቆትን ማጭበርበርን ነው። ስለዚህ ይህን ነገር ለእነሱም ጥሩ አይደለም ብዬ ነው ለራሳቸው ዜጋ ጥሩ አይደለም ብዬ ነው የማስበው። ለእነሱ ያለን አመለካከት እንዲቀየርና ሌላ አላስፈላጊ ነገር ውስጥ እንዲከተን ያደርጋል። ለማንኛውም መልእክቴን ተከታተሉ። ኢትዮጵያ ላይ ማለት ነው አዲስ አበባ ላይ የተለየ የአዘራረፍ ስትራቴጂ ተጀምሯል። ስለዚህ እናንተ ደግሞ ጥንቃቄ እንድታደርጉ በጠዋት ምንድን ነው የተፈጠረው? ወደ ጀሞ አካባቢ ነው አሁን ድሮ ባዶ ታክሲ ላይ አትግቡ፣ ባዶ ታክሲ ሌቦች ሊሆኑ ይችላሉ። እኔም ሁሌም የምፈራው ራሴን የምጠብቀው ከባዶ ታክሲ ነው። ተሳፋሪ ከሌለ ሹፌርና ረዳት ከሆነ እፈራለሁ፣ ድሮ የምንሰማው ስለሆነ ማለት ነው። አሁን ላይ ግን ተደራጅተው ራሳቸውን አደራጅተው ለዘረፋ ተሰማርተው ታክሲ ውስጥ ተሳፋሪ መስለው ይሄዳሉ። እናት፣ አዛውንት፣ ሽማግሌ፣ መስቀል ያደረገች ነጠላ የለበሰች ወይንም ደግሞ ጅልባብ እንደዚህ እንደ ሙስሊሞች መስላት ጅልባብ የለበሰች በቃ ሙሉ ታክሲ የሆነና የሞላ አንድ ሰው ትባላላችሁ። ከዛ ስትገቡ እነሱ ሌቦች ናቸው። ስለዚህ ጥንቃቄ እንድታደርጉ እንግዲህ እንደ ቻናሉም ስም ወሬ ነጋሪ ነው የሚለውና በጠዋት የደረሰኝ ስልክ ይሄ ነበር። እሷ ራሷን አድናለች። ለማንኛውም እናንተ ስትሳፈሩ ያው እንዲህ አይነት ገጠመኞችም ስላሉ ራሳችሁን የማትጠብቁበት ሁኔታ ላይ ልትሆኑ ትችላላችሁ። ምክንያቱም ታክሲ ሙሉ ነው፣ ተሳፋሪ ነው ይዞ እየሄደ ያለው። ስለዚህ ራሳችሁን የማታድኑበት ሁኔታ ላይ ልትደርሱ ትችላላችሁ እና ሁኔታዎች ከባድ እየሆኑ ናቸው። በነገራችን ላይ ኢትዮጵያ ላይ ብዙ የማይሆኑ ነገሮች አይሆኑም የሚባሉ ነገሮች የለም። ብዙ ነገሮች ይሆናሉ፣ ይፈጠራሉ ከጊዜው አስከፊነት አንጻር፣ ከኑሮ ውድነት አንጻር። ስለዚህ ማንም ለማንም የማይራራበት ሁኔታ ላይ ነን ያለ ነው። ስለዚህ ዛሬ በጠዋት ደግሞ የሰማሁት ዜና ይሄ ነው። ይሄ ነገር ግን ሰንበትበት ብሏል፣ ቆይቷል። ግን አሁን ላይ ደግሞ በጣም ተሰማርተው ያሉት እነዚህ ናቸው። በቃ ልክ አሁን ሰልፍ ተሰልፎ መቼ ነው ስራ ቦታ የምደርሰው፣ መቼ ነው እንዲህ ብላችሁ በምታስቡ ሰዓት የሞላ ታክሲ ሲመጣላችሁ እንዴት ነው ደስታው? ስትገቡ ግን የሚገጥማችሁ ሌላ ነገር ነው። እና አሁን ላይ ጥንቃቄው በጣም አስፈላጊ ነው። ከጸሎትም ጋር እግዚአብሔርን ይዘን መንቀሳቀስ አለብን። ጊዜው በጣም ከባድ ነው። ተሳፋሪ የሞላ ታክሲ በዛ ህዝቡ 6 ሰው 7 ሰው የያዘ ተሳፋሪ ታክሲ እዛ ውስጥ ሌባ ይኖራል ብላችሁ ምናልባት አንድ ሌባ ነው የምትጠነቀቁ ኪሳችሁ ውስጥ እንዳይገባ አይደለ? ግን አንድ ሙሉ ታክሲ ሰው ህዝብ እንዴት ነው ሌባ ሊሆን የሚችለው? ስለዚህ በጣም አስከፊ ጊዜ ላይ ደርሰናል ማለት ነው። ለማንኛውም በጠዋት የደረሰኝን ወሬ ላካፍላችሁ ብዬ ነው የመጣሁት። አመሰግናለሁ። ሰብስክራይብ ማድረግ ደግሞ አትርሱ። ምን ሆናችሁ ነው? ይሄንን ቻናል አበረታቱ።